ራሳችሁ ፖሊስ ጣቢያ ባለመገኘታችሁ እዛው ፖሊስ ጣቢያው ራሱ ክስ መስርቶባችኋልና ለሶስታችሁም ይህንን ወረቀት አድርስ ተብለን ነው የመጣ ነው። ይህንን ወረቀት ያዘው መጀመሪያ ሩታና ክስቷ እንግዲህ በህግ ቁጥጥር ውስጥ እንደዋሉ እየሰማን ይገኛል። እጅግ በጣም ነው የሚያሳዝነው። ሩታ አብርሽን ብዙዬን አሳስራለሁ ስትል እበልጣለሁ ስትል ተበልጣለችና እኔ በቃ ሩታን ብዙ ጊዜ አማክሪ፣ ሰው ብቻሽን እንዲህ ግንባር ለግንባር አፍጠሽ አትጓዥ፣ ሴት ቢያውቅ በወንድ ይለቅ ነው የሚባለው ተረቱ። እኔን አማክሪኝ፣ እንደ ጠበቃ ያዥኝ፣ እኔ የመከርኩት ሰው ልክ እንደ ሄርሜላ አሸናፊ ነው የሚሆነው። ይኸው ሄርሜላ አሸናፊ ነው የሆነችው። አረ በመጨረሻ አብርሽን በእጁ አድርጋ እንደፈለገች እየተንቀባረሪ ነው የምትኖረው አሁን። እና እንግዲህ እኔ ሩታን ብዙ ጊዜ መክሬያት አውቃለሁ። ሰው አማክሪ፣ ብልጥ እንደኔ ያለ ሰው አማክሪ እያልኳት ነበርና ዝሮ አልሰማችኝም። እንግዲህ ዛሬ በህግ ቁጥጥር ስር ውለዋል። ታክስቷ ጋር ተይዘዋል ማለት ነው። ትላንት ወረቀት አብርሽ ትላንት ወዲያ ነው መቼም ከሁለት ቀን በፊት እንቺ ሲላት ያዘው ስትል ነበር። እሷም ያው ጥፋቷን ታውቃለች። ያዘው አጥኑት አላቸው። እሱ ደግሞ አጥኑት፣ ተቀበሉና አጥኑት፣ ወረቀቱን አንብቡት፣ ፖሊስ ምን እንዳላቸው አንብቡት አላቸው። እና ያው ሩታ ብዙ ጊዜ ትምህርት ቤትም ብዙም አንብባ አታውቅም። ይቅርታ፣ ይሄ የግል ምስጢር ነው እና ይሄን ይቅርታ። ዞሮ ሩታ ታስራለች፣ እስከነ አክስቷ ማለት ነው ታስራለች። ኤፍሬም ለጊዜው ፈርጥጧል፣ አመልጧል ግን እየታደነ ይገኛል። እየታደነ ነው የሚገኘው። ቤተሰብ ኤፍሬም የትም አያመልጥም። እንደውም ኤፍሬም ነው ሩታን ወደ አልሆነ አቅጣጫ እንድትሄድ እየገፋፋት ያለ ኤፍሬም ስለሆነ ኤፍሬም በግድ እንደምንም ተፈልጎ አገር ውስጥ ሳይወጣ መታሰር እንዳለበት መንግስትም ጠበቅ ያለ ፖሊስ እንትን አውጥቷል ማለት ነው። እና ለማንኛውም ይህን መረጃ አላገኛችሁትም እስካሁን እንደታሰሩ ልንገራችሁ ብዬ ነው። ሰላም ውድ ኤፍሾው ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። ብዙ ጊዜ የጠፋሁ ነው። ስጠፋ ደግሞ ብዙ እህቶቼ ወንድሞቼ ለምንድን ነው የጠፋኸው? ምን ሆነህ ነው እያላችሁ በተለያየ የሶሻል አማራጮች እየጠየቃችሁኝ ነው። ውሸት አልጠይቃችሁኝም። ውሸት አንድ ሰው አልጠየቀኝም። እያንዳንድ እዚህ ቲክቶክ ላይ ቲክቶክም ተውት፣ እዚህ ዩቲዩብ ላይ የምትከታተሉኝ ቤተሰቦቼ ኤፊሾው እንወዳለን፣ ኤፊሾው ትመቸኛለህ፣ ኤፊሾው የኔ የሳቄ ምንጭ የምትሉኝ ሰዎች ሁሉ አንድ ሰው የት ሂደህ ነው ምን ሆነህ ነው ብሎ አልጻፈም። እፈሩ። ለምንድን ነው ማንጠያየቀው? ውሸቴን ትንሽ አስመስዬ ላልፍ ፈልጌ ነበር። ማስመሰል አልተመቸኝም። ጎረበጠኝ፣ እዚህ ጋር ጎረበጠኝ። ላስመስልላችሁ አስቤ ነበር። ለምንድነው ሰው የማትጠይቁ? ሰው ሲጠፋ እኔ ጠፍቼ እናንተ ምንድነው የምትጠቀሙት? በሉ ላይክ አድርጉ። አሁን ቅጣት ነው፣ ይሄ ቅጣት ነው። ላይክ አድርጉ፣ ቅጣት ነው። ሰብስክራይብ አድርጉ። በቃ ወስኛለሁ። ለማንኛውም እኔ ዛሬ ልነግራችሁ የመጣሁት ጋል ብዬ ሩታና ክስቷ ታስረዋል፣ ኤፍሬም ፈርጥጧል ለማለት ነው የመጣሁትና ይሄን ተጨባጭ እና በደንብ በእጅ የተያዘ መረጃ ነው ያመጣሁላችሁ እንጂ ዝም ብሎ ይሄ ወሬ ብቻ አይደለም። እና ያው የተቆጣው የመሰላችሁ ይቅርታ። እኔ እወዳችኋለሁ እኮ ዝሮ ቅጣቷን ግን ተወጧት። እቺን ቪዲዮ 1000 ላይ ካስገቡ ቅጣት ነው፣ ይሄ ቅጣት ነው። አልጠይቃችሁኝማ፣ ስጠፋ የት ሄደ ነው አላላችሁማ። ስለዚህ ቅጣት ነው፣ ተቀጡ ልላችሁ ፈልጋለሁ። ሌላው እንግዲህ ሩታና ክስቷን እግዚአብሔር ያስፈታቸው። እውነት እኔ እንድትታሰር አልፈልግም ሩታ። እውነት እስኪ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡ። ጸሎት ማድርጉላቸው። ኤፍሬም ተይዞ ቢታሰር ደስ ይለኛል። ኤፍሬም ምንም አይጠቅምም፣ ለወንድሙም አይጠቅምም፣ ለሩታም አይጠቅምም፣ ለሉሌም አይጠቅምም፣ ለወንድሙ ልጅ አይጠቅምም፣ ለአባቱም፣ ለቤተሰቡ፣ ለጋሽዬ፣ ለእናቱ፣ ለሁሉም አይጠቅምም። ይታሰር። ሩታ ግን ለልጇ ትውጣ፣ አክስቷም ልጅ ያላት ትውጣ። ይሄን ነው ምለው። እስኪ እናንተ ደግሞ ሐሳባችሁን የሚሰማችሁን ነገር ጻፉ። ግድ የለም አይከፈልበትም። ጻፉ፣ ጥሩ አጋችሁ ጻፉ። ስድብም ካላችሁ ጻፉ፣ ጥሩ ነው። አስተያየትም ካላችሁ ጻፉ፣ ጥሩ ነው። ስለነ ሩታ ማስተያየታችሁን ጻፉ፣ ጥሩ ነው። ላይክ ማድርጉ፣ ጥሩ ነው። ሰብስክራይብ ማድርጉ፣ ጥሩ ነው። በቃ እንደዛ ከሆነ ሆነ ተከናወነ ማለት ነው። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። ባባይ